እናቴ እንዴት ነሽ? እባክሽ ይቅርታ አድርጊልኝ ሁለት ቀን ጸለይሽ። በዚህ ከተማ ውስጥ አለ እንጂ የለም የሚባል ነገር የለም። እኔ እኮ የአምላክ እንጀራ ልጅ ነኝ። ምን አለ ብትሸፈኝ? ምኑን? ሰላም የነሳንን ይሄ ደግሞ ፈገግታ። አበባ ስጠኝ። ይልከዝ የለም የ50 ብር አበባ ስጠኝ። የለም ይልከዝ የ50 ብር አበባ ስጠኝ። የለም የአበባ አበባ አሰማም እንዴ? ምን ይሰራል ከአበባ? አንተ ማማ ናፍቃኝ መቃብር ጋር ልሄድ። እንዴት ነሽ እናቴ? እንዴት ነሽ? እባክሽ ይቅርታ አድርጊልኝ ሁለት ቀን ጸለይሽ። እንዴት ነሽ አደዬ? እንዴት ነሽ አደኮ? ከሄድሽ በኋላ አይዞ የሚለኝን ሰው አጣሁኝ እኮ። አዎ አይዞ መባባል አለብን። አንዳችን ለአንዳችን እናስፈልጋለን። አይዞሽ አይዞን መባባል ያስፈልገናል። አንጨካከን። አንዳችን ለአንዳችን ጥላ ከለላ ነው። ምንም ችግሩ ከባድ ቢሆንም ልክ እንደዚህ ይሄው ወንድሜ በእናትህ ልብስ እንዴት እንዳበሰበስከው። እሰይ ማን ራስ የውሃ ጨዋታ ጀምራል? ባንክ ቡኬን አበሰበስከው በእናትህ። የምን ባንክ ነው? የዳሽን ባንክ እኮ ደንበኛ እኮ ነኝ። ለምን? ከዘመኑ ጋር አብሮ የዘመነ ባንክ ነው። ለምሳሌ ዳሽን ባንክ ሱፐር አፕ በውስጡ በርካታ ኑሮን የሚያቀሉ ጉዳዮችን የያዘ ፕላትፎርም ነው። ቨርቹዋል ማስተር ካርድ የሚባለው እኮ እዛው ስልክ ላይ እኮ አለ። ዓለም አቀፍ ተቀባይነት ያለው በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀ በእጃችን የምንይዘው ሳይሆን በስልካችን የሚቀመጥ ቨርቹዋል ካርድ ነው። አረ ወንድሜ በእናትህ ና ባንክ ቤት እንሂድ፣ ለኔም አካውንት ክፈትልኝ። አረ በእናትህ ወንድሜ መሄድ እኮ አይጠበቅብንም። እንዴት በዳሽን ባንክ ሱፐር አፕ እኮ መክፈት ይቻላል እዚህ ስልካችን ላይ። ለምን አትይው? አንተ ልጅ ምንድነው የሆንከው? ምንድነው እሱ እንደዚህ ጨካኝ? ኧረ ምን ያደረገ? እንዲሆንኩት ለብቻዬ የምታመመው ለአንቺ ብዬ ነው። ለምንድን ነው ያልሰራው? ግማሹን እንዲሰራለ ነው አውቃለሁ እኮ። ነገም ጨርሰህ አትመጣም እንዴ? የነገም በምን አወቅ? ጭራሽ ለኔ መልስ። ተነስ ነው ተነስ። እንዴ እውነቱን እኮ ነው። አንተ መምህር እንጂ ጠንቋይ አይደለ። ነገ ጨርሶ ያስገባላል። ይሄን እናንተም አልሰራችሁም አይደል? አረ ቲቸር ነገ አንድ ያልከን ነገ እናሳያለን። በቃ ዝበል ተነስ ነው ቀጥል። አረ ቲቸር አተ ተነስ። ፋቲዬ ወይ እንዴት ነህ? እግዚአብሔር ይባርክ። ሰላም ነው? እግዚአብሔር ይባርክ። አዎ ሰላም ነህ? አለ እንዴት ነው ትምህርቱ? ትምህርት አሪፍ ነው። የመመረቂያ ወረቀታችን እየሰራ ነው። ጎሽ እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። በዚህ ዓመትማ ግድ ነው። የግድ ነው። እውነት ነው። ቆየሁባችኋ። የዳሽን ባንክ የተመልቀበል ገብቼ አትነግረኝም ነበር እንዴ? አብረን ዳሽን ባንክ አካውንት እኮ እንከፍት ነበር። ኧረ ባንካቸው ዘመነዋል። ሱፐር አፓቸውን አውርደህ በራስህ ስልክ ራስህ መክፈት ትችላለህ። ኧረ ተው ደግሞ ተቀመጥበት ሰዓት አለ። ዛሬ አስተማሪው ሴተኛ ዳር ቤት ሲገባ እጅ ከፍንጅ መቅረጽ። እኔ ግን እሱ ነገር ምንም ማለት ነው እና ገሬዳችን ሊበላሽ እናውራው አንድ ላይ ሄደን እሱን በንግግር ማሳመን የማይሆን ነገር ነው። አንተ አታቆም እንዴ? ይኸውልህ ዲኑ ጋር ከከሰስ ነው መፍትሄ አለ። ከሰኑስ
ከሱ የተሻለኛ ማመን ይመስላል። ስማ ለሌሎች አስተማሪዎች አቀሳስሮ ግሬዳችንን ነው የሚያበላሸው። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። መመረቅ ደግሞ ይግድ እንጂ ሳረፍድብህ ነው። ሰሞኑን አሁን ቲሸርት ማን ጋር የሚገባ ይመስላችኋል? ያችን አያት ወፍራሟ ጋሌ ስለሚሆን እሷን ይዞ የሚገባ ነው። አይረስ ታስጠላቸው ጋር እንኳን አይገባ። ሲጀምር ሴት የሚመርጥ አይመስለኝም። ያገኙን ይዞ ነው የሚገቡ። ይሄ ምን አስተምቸኝ የሚቀርብኝ እንዴ ይባል እባክህ ወዴት ነው የምንሄደው? እንዴ ያለበትን ጉዳይ ሳንይዙ ነው የምንሄደው? ሰዎች ኧረ በለው ከዚህ ሁሉ ሰው አልፎ ይዟት የሚገባ ወንድ ተገኘ። አንተ በለው ተነሱ እንሂድ። ተነስ እንሂድ። ወዴት ነው የምንሄደው? የመጣንበትን ጉዳይ ሳንይዙ አንተ እንሂድ አልኩህ አይደል? ና ተነስ ተነስ። ምን ዋስ ተነስ Bro? Yes. እንደም ሲጋራ አስተ ሲጋራ አስተ አይዞሽ ፍሬሽሽ መሰለኝ በፈጣሪ ምን ነው ሸበላው አስደነገጥከኝ እኮ ነው ሾርት ፈልገ ነው ወዴት ነው ተመስገን እንዴት አመሻችሁ ልጆች አባዬ ደህና አመሻችሁ ምን አገባ ምን አገባ ምን ነው ምን ወክ ልጅ ቲ አንቺ ዝም በይ ራስ ዝም በል እንዴ ያማል እንዴ ይሄ ልጅ ምን ነገር አድርጎታል አባዬ ከትምህርት ቤት ካስተማሪ ጋር ሳይቀር ተጣልቶ ተባሯል እንኳን ተባረ እሱ ተምሮ ምን አመጣ አባዬ በሞት ምንድን ነው የነካብኝ ተነስ መድኃኒቱ አልቆበታል ተነስ ኧረ በእናትህ ተነስና ፈጥነህ ግዛልኝ ምንድን ነው የሆነው ይሄ ልጅ እማዬ ይዛ መድኃኒቱን ይዛ ይመጣል ብለህ ትጠብቃለች አንተ እዚህ አሁንም ጠርሙስ ውስጥ ተደብቀሃል አይደል ያው ገብቼ እለዛለሁ እና አንተ ራስህ ልትጦ ነው እንዴ እና ተነሳ አሁን እንሂድ አንተ ደግሞ ሂሳብ ንገረኝ በዳሽን ሱፐር አፕ ነው ማስገባል ምንድነው እሱ አዲሱ የዳሽን ሱፐር አፕ ነው በውስጡ በጣም ብዙ ሚኒ አፖችን ይዟል ላይፍን በጣም የሚያቀል አፕሊኬሽን ነው የሚጠቅመኝ ነገር አለ እንደውም ለዛች ቶሎ ነዳጅ ለሚጨርሰው መኪና በዚህ አፕ ተጠቅመን ነዳጅ መቅዳት ትችላለህ አሁን ቶሎ ንገረኝ ጊዜ የለኝም
በመጨረሻ ባለሽ የሚገባው ነው ያገኘ ወጣልኝ አንተ ሰይጣን ሐዘኔ ልዘንበት ወጣልኝ አታዋርደኝ ሐዘኔ ልዘንበት ወጣልኝ ሩዋ ስለደረሰብሽ ሐዘን ምክንያት በጣም አዝናለሁ። ችግር የለውም። ሰሙ እኮ ያኔ እኔ በደወልኩለት ሰዓት ግሮሰሪ መተህ መድኃኒቱን በጊዜ ስላደረስክለት ህይወቱ ማለፉ እኔን ተጠያቂ ነበሩ። አይቅር በለኝ። እንኳን ሞተ ተገላገልኩት። ሁሌ እያየሁት በእናቴ ላይ የሚፈጸመውን ኃጢአት ከማየት ነው የገላገለኝ። ተጫወቱሽ እንዲሁ አፉ ላይ እንዳለ ልጄ ምን አስቀይሜው ልጄ ምን አስከፍቼው ነው አንድ ቀን ባገኘሁት እና ይቅርታ በጠየቅኩት እንዳለ እኮ ነው ሞት የቀደመው። ነው ሾርት ፈልገህ ነው? ለምን እንደምታባበት ማን እንደሆነች አውቀሻል? አውቀሻታል? ማንን ነው? አስቴርን ነው? የተሽዬ እኮ ታናሽ እህት አክስትህ እኮ ናት። አክስትህ እኮ ናት። የተሽዬ እህት እኮ ናት። ትራስ ወንድሜ ተሽዬ የወንድሜ መጥቅ እኔ ተነሽ ያኔ ቤተሰቦቿ ባገለሏት ሰዓት እኔማ በእህቴ ተስፋ አልቆርጥም ብሎ ባንክ ቤት በየቆጠበ ሳንቲም ከዚህ ከሴተኛ ዳሪነት ህይወት እንድትወጣ ያደረገ ከዛሬም ድረስ ያላስተዋወቃችሁ ከዛ ከምትሰራው ሰያፊ ህይወት እስከምትወጣ ድረስ ምን ብሎ ያስተዋወቀ በዛ ሁኔታ ምን ያደርጋል ተሽዬ ሞት ቀደመው የልጆችን አባት ሞት ቀደመው ባለማወቅ እርምጃ ተቀደምኩና ያወቅኩ በመሰለኝ ግማሽ እውቀቴ አባቴን ቤተሰቤን እና ራሴን አጣሁ። በግማሽ እውቀት ትዳር ይዘማል፣ ቤተሰብ ይበተናል፣ የምንወዳቸው ሰዎች ህልበት በእጃችን ነው። በግማሽ እውቀት ሀገር ይፈርሳል፣
እውቀት አንድ እርምጃ ሲቀድምና ሙሉ ሲሆን ትውልድ ይተርፋል። ሁሌም ቢሆን አንድ እርምጃ እንቅደም። የት ነው ያለ ነው? እንዴት ወደዚህ ልመጣ ቻለ? እንኳን ወደዚህ እንድትው በሰላም መጣችሁ። ማለት ይኸውላችሁ ዓለም ገደብ የሌለውን ህይወት ቀለል አድርጎ ለመኖር ሌት ተቀን ሰዎች ይለፋሉ። በዚህ በእኛ ዓለም ደግሞ ህይወት የበለጠ ቀላልና ምቹ ናት። በዚህ ከተማ ውስጥ ያሻችሁን ገንዘብ ለፈለጋችሁት ሰዎች፣ ቡድን፣ ተቋም ያለ ገደብ የምታዘዋውሩበት ከተማ ነው። ታዲያ በዚህ ብር ያሻን መግዛትና መሸመት እንችላለን ማለት ነው። የፈለጋችሁትና ያሻችሁን ነገር መገበያየት ትችላላችሁ። ነገር ግን ይህንን ማድረግ የምትችሉት በዚች ከተማ ሳይሆን እዚሁ እኛ ዓለም ውስጥ በሚገኝ ሌላኛው ከተማ ውስጥ ነው። ታዲያ ወደዚህ ከተማ እንዴት ነው የምንሄደው? አንድ እርምጃ ብቻ በቂ ነው። እንዴት? አሁን ደግሞ የት ነው ያለ ነው? በዚህ ከተማ ውስጥ የማይሸጥ የማይለወጥ ነገር የለም። ካላችሁስ የማይሸጠው ነፍስ ብቻ ነው። የፈለግነውን ነገር ሁሉ በዚህ ከተማ ማግኘት እንችላለን ማለት ነው። በሚገባ ያለምንም ጥርጥር ባላችሁበት ሆናችሁ ጊዜ ቦታ ሳይገድባችሁ የፈለጋችሁትን አይነት የተለያዩ አልባሳቶች በከተማችን ውስጥ ያሉትን የሁሉንም ሱፐርማርኬቶችና የኤሌክትሮኒክስ ምርቶችን በተጨማሪም ይህን የመሰለ ስንጋ ብትፈልጉ ቅርጫ አድርገን የፈለጋችሁበት ቦታ እናመጣላችኋለን። በዚህ ከተማ ውስጥ አለ እንጂ የለም የሚባል ነገር የለም። ታዲያ ከዚህ ለመውጣት አንድ እርምጃ ወደፊት። ሰላም፣ እንዴት ናችሁ? ሰላም። አሁን ያላችሁበት ከተማ ማይካርዲስቲ ይባላል። በዚህ ከተማ ህይወት የተፈጥሮ ንግድሳ ከብርሃን ፍጥነት በላይ የምትጓዝበት የዶሮ ላባን ያህል ቀላል የሆነችበት የቴክኖሎጂ ከተማ ነው። ምን የተለየ ነገር አለ እዚህ ከተማ? በዚህ ከተማ የዳሽን ካርድን ብቻ በመጠቀም ብራችሁን ወደ ዶላር በመቀየር ዓለም አቀፍ ግብይቶችን ለመገበያየት ለምሳሌ ከሼል ከአሊባባ ላይ እንዲሁም ከኔትፍሊክስ ላይ ፊልሞችን ከስፖቲፋይ ላይ ደግሞ ሙዚቃዎችን ከቤታችሁ ሆናችሁ የመዝናኛ ክፍያዎችን መፈጸም የምትችሉበት ሙዝ ከመላጥ በላይ ህይወት ቀላል የሆነበት ታላቅ የቴክኖሎጂ ከተማ ነው። ቆይ እንደዚህ ህይወትን ቀላልና ዘመናዊ የሚያደርጉ ከተሞችን የያዘ ዓለም ምን አይነት ዓለም ነው? ይህ ዓለም ሁሉም በአንድ የያዘ የዳሽን ሱፐር አፕ ዓለም ነው። በዳሽን ሱፐር አፕ ዓለም ሁሉም ነገር አንድ እርምጃ ቀዳሚ ነው። ምን አለ ብትሸፈኝ? ምኑን? ሰላም የነሳነን ይሄ ደግሞ ፈገግታ። አይዞሽ የኔ ቆንጆ፣ በአንዳንዶች እይታ ደስታሽ አይገታ። ይኸው እዚህ ቁሜ ስንት ወንድ ሁላ ለሳቅሽ ተረታ። እንኳን የሚራመድ ሚነዳውም አይቶ እየተደመመ መንገዱን ዘግቶልሽ ቀዩ መብራት ትቶ አንቺን አይቶ ቆመ። አረ በይ 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 የኔ እናት፣ ስንቱ ምስኪን ወጣት በዚሁ በተለቅፎ ወደ እሳት ገቢበት። ልክ እንዳንቺ ፍጹም ጥዑም ባናና ጋር ይቺን ማስኪያጅበት። እሺ ምላስ ምን አለ አምላክ ለሱ የሰጠውን ምላስ ለኔም ሰጠኝ። የስንቱን ሴቶች የባንክ አካውንት ከነልባቸው ባስከፈት።
አቀራረብ ስለተመቸኝ እንጂ የመግዛት እቅድ እንኳን የለኝም ነበር። ይገባኛል የኔ ቆንጆ። ያው ውድ ለሆነ ሰው ውድ የሆነ አቀራረብ ያስፈልገዋል። በሷ ደግሞ የዳሽን ባንክ አካውንትሽን አከፍችም የኔ ቆንጆ። ኧረ ወገን እየሰለጠንን ማለት ዛሬም በደረቁ የባንክ አካውንት አለሽ ብለህ ነው የምጠይቀው? እና ምን ብዬ ነው የምጠይቃት? እንደ ምትሰሪበት ባንክ ከሌላው አንድ እርምጃ ቀርበሽ መገኘት አለብሽ ማንዬ። ትንሽ ቅመም ጨምረሽበት ከሌላው ለየት ባለ መልኩ እያሞቀቅሽ ነው መጠየቅ ያለብሽ። እሺ እሱ ደግሞ እንዴት ነው አሳየኝ እስኪ። ኧረ በያ ምን እሺ። ይሄን የመሰለ ቢዝነስ አይዲያማ በነፃ ይደብራል። ይልቅ እዚች ጋር 2 ዓመት ደቅ አድርጊና ይነገርሻል። ይገርምሻል፣ ረስቻው ባንኩ በአገልግሎቱ ልቀት አንቺ በውበትሽ ርቀት ይዛችሁ አንድ አርማ ከተራራው ጫፍ ላይ ደምቆ እንደመገኘት በሞገስ በግርማ ከዘመኑ ጋር አንድ እርምጃ ቀድመሽ ትናንትን ልትረጂ የስኬት ሽንበር በዳሽን አካውንት ካሁኑ ክፈች። ባይሆንኛው ተመችቶኛል። እና የምሞላው ፎርም ምናምንስ? ኧረ እሱ ድሮ ቀረማን እና ስልክሽንና አይዲሽን ስጭኛል። አለባበስህን ከነ ወረቀት ገና ከሩቅ አይታ ሳትገለጣ በፊት ሶማል ፊትን ስታ ኮራ ጀነን እያል በሚያሰምጡ ቃላት ከስማማ በኋላ ዳሽን ሱፐር አፕን ወዲህ ጀባ በላት። ስልኳን ተቀበለ ነገር ሳታንዘዛ ወይ ሳታበዛባት አፑን ብቻ አውርደ በአይዲ ቁጥር አመዝግባ አስረክባት። አለቀ። ምንድነው እሱ? አንድ ሆኖ እልፍ ያቀፈ እልፉን ችግር ያቀረበ ልክ እንደዚህ ውበት ከሁሉም የላቀ አንድ እርምጃ ከፊት ዘልቆ ያዛለቀ ለእነዚህ ውብ እግሮች የመንገላታቱን ልፋት ሊያስቀርልሽ ይሄው ባንኩ ራሱ ዳሽን ሱፐር አፕ ተብሎ መጣልሽ። አገላለጽ ደስ ይላል፣ ግን ምን ዋጋ አለው? አካውንቱ ቢከፈትም ደሞዝ እጄ ላይ ልክ እንደደረሰ እንኳንስ ሊቀመጥ ወዴት እንደገባ ምን እንደጨረሰ ምኑንም ሳላቀው አልቆ ነው ማገኘው። ለዚህ እኮ ነው አፑ ምርጥ ነው የሚያሰኘው። ማለት ላስቤዛ፣ ቤት ኪራይ፣ ለካርድ ያወጣሽው እያንዳንዱ ወጪሽ የት እንደደረሰ ላፍታ ከረሳሽው አንድ ባንዱንም እየመዘገበ ከሚገባ በላይ ወጪ እንዳታወጪ ደግሞ እያሳሰበ ለነገው አላማሽ ቆጥበሽ የምትገዢው ውድ ነገር ካለ ልክ እንደዚህ ውበት ከበዛው ገንዘብሽ ጥቂቷን ቆንጥረሽ ማስቀመጥ ያስቻለ ስማርት በጀት የሚል አገልግሎት አለ። 105 ቁጥር ወጥቷል። ትሽ በእናት ቅድም ቆርጣለሁ እያልኩ አልወጣም። ማንዬ አፑ ላይ እኮ ሌላ አማራጭ አለ። ምን እንደዚህ አይነት? አዎ አፑ ስትጠቀም በየአገልግሎቱ ኮይን ይሰጣል። በዳሽን እድል ላይ ስትነጠው ከብር እስከ ስልኮች ዕጣ ይደርሳል። ከዘመን ጋር አብሮ መዘመን ማለት ይሄ ነው። ታዲያሳ ጥንታዊ ባህልን ከዘመናዊነት ባንድ ያዋሃደ በጊዜና ቦታ አንዳች ሳይገደብ ሁሉን ያዛመደ። ቆይ እሱ ነው አንተ ነው የባንክ ሰራተኛ? ስልክሽ ነው የኔ ቆንጆ፣ ለአንቺም ለሱም ለኛ። ስሙ ደግሞ ይሄን የመሰለ ክሽን ያለ ቪዲዮ ሰርችላችሁ በነፃ ይደብራል። እንደምንም አድርጋችሁ 1 ሚሊዮን ቪው ልታስገቡት ይገባል። አይመስላችሁም? ማንንም ቶሮ ወጓ ጊዜ ቀዳሚ ከፊት ነው ቀዳሚ። የዱላላ ህዝብ ሆይ ንጉሥ አበቃል ፊታችሁ ቆሜያለሁ። ዛሬ የተቀደሰች ቀን ናት። ለኔ ስጦታ የምትሰጡበት ቀን። ዘብ! አቤት ንግሥት ሆይ። የመጀመሪያ ስጦታ አቅራቢውን አስገባው። ታዛዥ ነኝ። ንጉሥ ሆይ እኔ ለእርሶ የሚመጥን ላቅ ያለ ስጦታ ነው ይዤ የመጣሁት። ሙሽ። ይሄ ነው ለኔ የሚመጥን። ማርች ጨርሱት። ምንድነው የምትሰሩት? ጨርሱ አላለችም እንዴ? ታዲያ ሰውየው ነው አሙዙን አልኩ ነኝ እንዴ? አረ ንጉሥ ሆይ ምን አረኩ ነኝ እንዴ? አረ ወይኔ ሁለተኛውን ሳቅርቡት። የማንም ከንቱ አበሳጮት አይደል ንጉሥ ሆይ? እኔ ክሶታለሁ። ማስቲ ቆቀረበ አንቺ ውፍ ምን እሺ ነው ሙድ እያዙብኝ ነው ያሉት? አይዞህ በቃ እንዴት አልናደድም? እናንተ ንጉሳችሁ ላይ ሙድ እያዛችሁ ናላችሁ። ተዘጋ አንቺ ሰው ነሽ። ቆቆሪ ዘሽ ትመጫለሽ። ቆቆሪ ዘሽ ንጉሳችንን ማጫወቻ ታደርጊያለሽ።
ደግሞ ትበላለች እንዴ? አንቺ ትበያለሽ? ስጦታ አምጥተሽ ምንድነው? ቆይ ምንድነው? ውጓት አላልክም እንዴ? እና በነገር ነው የምትወጓት? እኔ ምን አውቃለሁ? ኧረ ስንት አይነት ሰው አለ፣ ስንት አይነት ሰው። ወይ ደህና ነገር አሰጡ፣ እዚህ እኛን ያስቆሙናል። ምን ደህና ነገር ኖሮሽ? ምን ለማለት ፈልገህ ነው? የነፈዘ ብቻ ንጉሶይ! እኔ አበደ ስጦታ አለኝ ንጉሶይ! ንጉሶይ! ኧረ ጠብቆኝ! እኔ አበደ ስጦታ አለኝ ንጉሶይ! ያበደ ስጦታ አለኝ እኔ። ዳሽን ባንክ ሱፐር አፕ ይሰኛል። ዳሽን ባንክ ሱፐር አፕ የነዳጅ ክፍያን ጨምሮ በውስጡ የተለያዩ ሚኒ አፖች አካቷል። ላይፋችሁ ነው የሚቀለው ነው የምላችሁ። ያበደ ስጦታ ነው ይሄ። ኦ አልነገርኳችሁም ለካ ከፊውቸር ነው የመጣሁት። ወንድሜ ምን ነካው? ጠዋት አይቼው ነበር የሚነካው። ነይ ወደዚህ። መሸልሽ ደግሞ ምንም ጎልሽ ነው የምታረንብኝ። ቀጥቅጬ ስላልገደስኩ ምስጋና መሆኑ ነው? አልበላም አልክ? በቃ ግድ የለም አንተ ብላ። አምባር ስታሳዝን ባሏ ድንገት ሞተ። ምን ያህል በወድሽ ነው ወንድሜ ስትገቢ እያየሁ ዝም ያልኩት። አታስመስል። ለመሬት ስትል ቁመህ እንዳየኸኝ አውቃለሁ። ሞቱንም ከኔ በላይ እንደምትፈልግ አውቃለሁ። እኔ ባጣ ዛሬ አንቺ ግን ብርሃንሽን ያሳጣሽ። አልታያለኝ ውሻ ደህና አደርሽ አምባር። አዲስ ነገር አለ? አዲስ ነገር የለም። ደብዳቤውን ከላኩኝ ቆይቷል፣ ግን እስካሁን አልመለሰልኝም። አጎትሽ ከላከ እነግርሻለሁ። እሺ አምባር። ሰላም ዋይ። እሺ አምባር፣ ቻው። አምባይ እስከዛ ድረስ ያለውን ቁረጭ። እሺ የዘለልሽውን እኔ እየተከተልኩሽ ቆርጣለሁ። እኔ የምልሽ ስንት ነው የጎደለሽ? ከዛ አዲስ አበባ ግን በእግር ምን ያህል ይርቃል? ሞኞ
በእግርሽ ሄደሽ በጉዞ ብዛት የሞተችው ሴት ተብለሽ ቴሌቪዥን ላይ ልትቀርቢ ነው። አሁንስ ምን ለዩ? ሲሞኝ መሞት አይቀር። እናንተ ሁለታችሁ የመጨረሻ ማስጠንቀቂያ ነው የምሰጣችሁ። ስራ አትሰሩም እንዴ? ማን ነው? አምባሬ የመሸበት እንግዳ አታሳድሪ። በያሚጣፍጠው ፍርፍርሽ ናፍቆኝ ነው የመጣሁት። ወዴት? ወደ ኋላ ትንሽ ወደ ኋላ ቆጭ። አምባሬ አበይ ወዴት? ዋጫ አምባሬ አበይ አሁን መሄድ ትችያለሽ። አምባር አጎት ሲልክ ነግርሻለሁ። እሺ አምባር ደብዳቤዎቹን እየላኩኝ እንዳልሆነ አውቃ ይሆን እንዴ? ደህና ነሽ ግን አምባር? አምባሬ እኔ እኮ የአምላክ እንጀራ ልጅ ነኝ። እኔ እኮ ምን አደረኩኝ? አላሳዝነውም እንዴ? በይደና ደሪ በቃ በሩን በደንብ ዝጊ እሺ። እኔ እኮ የአምላክ እንጀራ ልጅ ነኝ። እኔ እኮ ምን አደረኩኝ? አላሳዝነውም እንዴ? በይደና ደሪ በቃ በሩን በደንብ ዝጊ እሺ። አምባሬ ሚስጥረኛሽን እየበረደው ነው። አንቺን አንድ ብለው ጋሞ በእናትህ ጋሞ
ጀምብሪ አምባር ምነው እናቴ አባቴን አስበልጣ አንተን አይደለም ያደራ ያለችው አጎትዬ ጠፍቼ እንኳን የምሄድበት እናት የለኝ አባት የለኝ አጎትዬ ገንዘብ ላክልኝና ነፃነት ልግዛ አምባር አምባሬ የኔ ፀሐይ ምን ሆነሽብኝ ነው? እኔ አጎትሽ ላንቺ አንሼ ነው። ለመሆኑ አምባሬ እንዴት ነሽ? በላካችሁልኝ የዳሽን ባንክ አካውንት የተወሰነ ብር አስገብቻለሁ። እዚያ አጠገብሽ የሚረዳሽ ሰው ካለ በዳሽን ባንክ ሱፐር አፕ አካውንት ከፍቶ በቀጥታ ወደ አንቺ እንዲያስተላልፍ አድርጊው። ካልሆነ ግን እስከ ቅርንጫፉ ድረስ ሄዳችሁ ወጪ አድርጉት። ብቻ አንቺ አይዞሽ፣ አዲስ አበባ ስትደርሺ ወፌ ብረሪ አምባር ብረሪ ወቅቶሌ ሲወጣ ሲደምቅ ፀሐዩ ብረሪ አምባሬ አንቺ ነው ሰማዩ። ወፌ ብረሪ አምባር ብረሪ አምባር ብረሪ አዲስ አበባ አዲስ አበባ አዲስ አበባ ለአንድ እድለኛ 300 ሺህ ብር ልሸልም ነው። ከላይ የምታዩትን የዳሽን ባንክ ሱፐር አፕን ስክሪንሾት አድርጎ ኮሜንት ላይ አስቀምጦ ብዙ ላይ ካገኘ 300 ሺህ ብር ይሸለማል። ታዲያ የዳሽን ባንክ ያወጣውን ውድድር 3 ሚሊዮን ብር ካሸነፍኩኝ ለእናንተ እዚህ ጋር ብዙ ላይ ላገኘው ሰው 300 ሺህ ብር እሸልማለሁ። ዳሽን ሱፐር አፕ እንግዲህ በውስጡ ብዙ ነገሮችን ይዟል፣ መርቻንቶችን ይዟል። እናንተ ዕቃ መግዛት ከፈለጋችሁ እዛ ላይ መግዛት ትችላላችሁ። እንዲሁም ቨርቹዋል አካውንት ባንክ ሳትሄዱ መክፈት ትችላላችሁ። በተጨማሪ ደግሞ ውስጡ ብዙ ሚኒ አፕሊኬሽኖች አሉ። ስለዛ በቀላሉ ሁሉም ነገር በአንድ ቦታ የያዘ ሲሆን ዳሽን ባንክ እንግዲህ ህይወታችንና ጊዜያችንን እያቀለለ ይገኛል። እናንተም አውርዳችሁ ተጠቀሙት። በትክክል ላቆመው ሁለት ሰው 100 ሺህ ብር እሸልማለሁ። ከላይ የምትመለከቱን የዳሽን ሱፐር አፕ ሎጎ በትክክል አቁሞ ኮመንት ላይ ብዙ ላይክ ላገኘ ለሁለት ሰው ለእያንዳንዳቸው 100 ሺህ ብር የምሸልም ይሆናል። ታዲያ 200 ሺህ ብሩን የምሸልመው የዳሽን ሱፐር አፕ ቻሌንጅን 3 ሚሊዮን ብር ካሸነፍኩ ነው። እናም አንደኛ ወጥቼ 3 ሚሊዮን ብሩን ካሸነፍኩኝ 100 ሺህ ብር እሸልማችኋለሁ። ታዲያ ለማሸነፍ የኔን አካውንት ፎሎ ማድረግ፣ ይህንን ቪዲዮ ቢያንስ ለ20 ሰዎች ሼር ማድረግ እና ከላይ የምትመለከቱን ፎቶ በትክክል አቁሞ ኮመንት ላይ ብዙ ላይክ ላገኘ ለሁለት ሰው ነው ሽልማቱን የምሰጠው። ታዲያ ዳሽን ባንክ ሱፐር አፕ እጅግ የሚገርም ነገር ይዞ መጥቷል። ባንክ መሄድ ሳይጠበቅባችሁ በዳሽን ሱፐር አፕ መተግበሪያ ላይ ፋይዳ መታወቂያ ብቻ በመጠቀም የዳሽን ባንክ አካውንትና የዶላር አካውንት በቀላሉ መክፈት ትችላላችሁ። ከዛም ከውጭ የተላከላችሁን ገንዘብ በዶላር ሂሳብ ማስቀመጥና በዳሽን ባንክ ቨርቹዋል ማስተር ካርድ የፈለጋችሁትን ዓለም አቀፍ ክፍያዎች እዚሁ ኢትዮጵያ ውስጥ ሆናችሁ መክፈል ትችላላችሁ። እናም ይህንን የማይገኝ እድል ተጠቀሙበት። ዳሽን ባንክ ሱፐር አፕ መተግበሪያን ከፕሌይ ስቶር ወይንም ከአፕ ስቶር ላይ በማውረድ አገልግሎቱን ማግኘት ትችላላችሁ።